የተዋህዶ ልጆችን አትንኩ እኛ እናንተን አልነካንም ምን አደረግናችሁ መድኃኒዓለም ምስክሬን ነው ትላንትና እየተከታተሉ ብዙ ቪዲዮ ፖስት አድርጌ እየተከታተሉ ያወረዱ ነበርና መጨረሻ ላይ ምንም ከአቅሜ በላይ ስለሆነ ነው መጨረሻ ላይ አካውንቴ ባን እንዳይደረግ ብዬ ተውኩትና እንደው ካላስቸገርካችሁ ግዴታ ፈጣሪ መጥራት የለብኝምና እንዳትዘጋብኝ እቺ አካውንት ኮፒ ሊንክ አድርጉልኝ ሁለት ነገር ብቻ ነው መናገር የምፈልገው በደንብ ስሙኝ ግንቦት 29 በኦርቶዶክሳውያን ደም በስቴዲየም ውስጥ ሲጨፍር ያደረው አንዱ ግለሰብ ይሄ ነው ታስታውሳላችሁ ጋሞ ላይ የተደረገው በተፈጥሮ ነገር ብዙ ወገኖቻችን እንዳጣን ታስተውላላችሁ ቀድሞ ወጥቶ ያለቃቀሰ አርቲስቶችን ሰብስቦ ቪዲዮ ሲሰራ የነበረ እሱ ነው አሁን ግን በአርሲ ኦርቶዶክሳውያን ደም ፈሷል ማንንም ሰው እንዳትገኙ ሲባል ቀድሞ ተገኝቶ በአርሲ ኦርቶዶክሳውያን ስቀልድ የነበረው በእነሱ ደም አንዱ የግለሰብ ነው ለጊዜ ይቀመጥ ይሄ ታሪክ ሁለተኛ ጥያቄ ለኦርቶዶክሳውያን የተዋህዶ አይን የሆነ የተዋህዶ እንቁ የሆነ ቀድሞ የሚወጣ የሆነ ችግር ሲፈጠር መምህር ምረታብ የጠፍቶ ነው መልሱልኝ ሁላችሁም ወይ ደግሞ ይሄንንም ቪዲዮ ሼር አድርጉለት